ሰላም ውድ የቻናላችን ቤተሰቦች፣ ዛሬ ወደ አንድ በጣም አስገራሚ አስቂኝ እና የሚያስደንቅ አገር እንጓዛለን። ይህች አገር አውስትራሊያ ናት። አውስትራሊያ ስትባል ብዙ ሰዎች ካንጋሩ፣ ኮአላ፣ ውብ የባህር ዳርቻዎች እና እጅግ ትልቅ በረሃዎችን ያስታውሳሉ። ግን ዛሬ የምናየው ከዚህ በላይ ነው። አውስትራሊያ ውስጥ አንዳንድ ነገሮች ሲሰሙ ሰው ይህ እውነት ነው ይላል። ከአስቂኝ ሕጎች ጀምሮ እስከ እጅግ አስገራሚ እንስሳት ድረስ ብዙ ድንቅ ነገሮች አሉ። ስለዚህ ተቀምጡ፣ ቡና ወይም ሻይ ይዘው ይምጡ እና ወደ አውስትራሊያ የሚያስደንቅ ጉዞ እንጀምር። ክፍል 1 አውስትራሊያ በእውነት ምን ያህል ትልቅ ናት? ብዙ ሰዎች አውስትራሊያን እንደ አንድ ደሴት ያውቋታል፣ ነገር ግን በዓለም ላይ ካሉ ትልልቅ አገሮች አንዷ ናት። አስቡት፣ በአንድ ቀን በመኪና አውስትራሊያን ሙሉ ለሙሉ መዞር አይቻልም። አንዳንድ ሰዎች ከቤታቸው ወደ ቅርብ ሱቅ ለመሄድ ሰዓታት ይጓዛሉ። እኛ ምናልባት 5 ደቂቃ እንራመዳለን። እነሱ ግን ሱቁ አቅራቢያ ነው። ስንት ደቂቃ? 2 ሰዓት። ክፍል 2 የካንጋሮዎች አገር። አውስትራሊያ ስትባል ካንጋሮ ወዲያውኑ ወደ አእምሮ ይመጣል። ካንጋሮዎች በጣም ብዙ ናቸው። አንዳንድ ጊዜ በመንገድ ላይ ከመኪና በፊት ዘለው ይሻገራሉ። አስቡት፣ እናንተ በሰላም እየነዳችሁ ነው። በድንገት አንድ ካንጋሮ ይመጣል። ከዚያም ሌላ፣ ከዚያም 10 ካንጋሮዎች። እንደ ትራፊክ ሰው መቆም ይኖርባቸዋል። ካንጋሮዎች ደግሞ እንደሚሉት ወደ ኋላ መሄድ አይወዱም። ስለዚህ በአገሪቱ ምልክቶች ላይ ይጠቀሙባቸዋል። ክፍል 3 ኮአላ የዓለም በጣም ሰነፍ እንስሳ። ኮአላ በጣም ቆንጆ እንስሳ ነው፣ ግን በጣም መተኛት ይወዳል። በቀን 18 እስከ 22 ሰዓት ሊተኛ ይችላል።